ሰላም ለእናንተ ይሁን የተወደዳችሁ ውድ አባቴ ቡሩካኖች እግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ አንድ ነገር ይዤ መጥቻለሁ። ጌታን ከተቀበላችሁ በኋላ የጌታ ተከታይ ከሆናችሁ በኋላ ጠላት በህይወታችሁ ላይ ትላንትና ማንነት አምጥታችሁ በአእምሮአችሁ ላይ በልባችሁ ላይ የትላንትና ነገር እንዲህ አይነት ስራ ሰርተሻል፣ እንዲህ አይነት ነገር ስራ ሰርተሃል ብሎ ያ ትላንትና እግዚአብሔር አምላክ ያስረሳው ማንነታችሁን አምጥቶ ጠላትን በአእምሮአችሁ ላይ ሲናገር ጌታን ከተቀበላችሁ በኋላ ተስፋ ቆርጣችሁ በጣም እየተጨነቃችሁ ያላችሁ እህቶችና ወንድሞች ይሄ መልእክት ለእናንተ ነው። እግዚአብሔር አምላክ በልጁ ምክንያት እናንተን ስላዳነ ከዛ ከድቅድቅ ጨለማ ወደ ብርሃን ስላወጣችሁ ያ ብርሃን በህይወታችሁ ላይ ስለተገለጠ ብቻ ጠላት እናንተን ለማጥፋትን በብዙ መንገድ ይፈልጋችኋል። ያ ትላንትና ማንነታችሁ ወደ አእምሮአችሁ ያመጣል፣ ወደ ልባችሁ ያመጣል። እንዲህ አይነት ስራ ሰርተሻል፣ እንዲህ አይነት ስራ ሰርታል ብሎ ያወራል። ያ ማሰብ ሳይሆን በውስጣችሁ ላይ የገባ ትክክለኛ የህይወት ጉዳይ ኢየሱስ ክርስቶስ መሆኑ ማሰብ ያስፈልጋችኋል። ያ ኢየሱስ ክርስቶስን ህይወቱ መሆኑ ስታስቡ ያ ትላንትና ማንነት ሁሉ ይሸነፋል፣ ያ ትላንትና ማንነት ሁሉ ይወገዳል። ስለዚህ ጌታን ከተቀበላችሁ በኋላ ሰው ምን ይለኛል ብላችሁ እግዚአብሔር አምላክ በህይወታችሁ ላይ ስለተገለጠ በሰው ምክንያትን እየተራመዳችሁበት ያለው እርምጃ የቀነሳችሁ የመንፈሳዊ ጉዞ የቀነሳችሁ ሰዎችን አሁን ተነሱ። ያ ትላንትና ማንነትን ለማስወገድ ክርስቶስን በልባችሁ ላይ በማመንና ያ ኃይልን በውስጣችሁ ላይ መንፈስ ቅዱስ ኃይል በውስጣችሁ ማስቀመጥ ያስፈልጋችኋል። ስለዚህ ትላንትና የመጣ ማንነትን ሁሉ ክርስቶስን በመቀበሉ ምክንያት ክርስቶስን በማመናችሁ ምክንያት ከህይወታችሁ ስለተነቀለ ትላንትና አታስቡ፣ ለነገ ያለው ተስፋ አስቡ። እግዚአብሔር ከእናንተ ጋር ይሁን። ተባረኩልን። ሻሎም